ድንግል ያልሆነ ሰው መንግስተ ሰማያትን አይወርስም። ሁለት ክንፍ ምንድነው? አንደኛው ድንግልና ነው። ድንግልና ምንድነው ብላችሁ ስትጠይቁኝ የሃይማኖት ድንግልና ከክህደት ንጹህ የሆነ ሰው ማለት ነው። ገብቷችኋል አይደል? ድንግል የሆነ ሰው ደግሞ መንግስተ ሰማያት አይገባም። እሺ መልሼ ስነግራችሁ እነዚህ አምስቱ ሰነፎች ደናግል መንግስተ ሰማያት አልገቡም ማለት ድንግልና ብቻውን አያድንም ማለት። እንግዲህ ድንግልና ምንድነው ካላችሁኝ ከክህደት ደናግላን የሆኑ ብቻ ናቸው መንግስተ ሰማያት የሚገቡት። በክርስቶስ ያመኑ የህሊናቸው ድንግልና በመናፍቃን ትምህርት በዚህ ዓለም ፍልስፍና ተወስዶ እግዚአብሔርን ያልካዱ ሰዎች ለመንግስተ ሰማያት ይበቃሉ። አንድ ክንፍ ድንግልና ነው። ሁለተኛ ክንፍ ሃይማኖት ነው። እስኪ በሉ ሃይማኖት በሉ። ክንፍ ነው። ቅዱስ ዮሐንስ ይህንን ትምህርት ያገኘው ከየት ነው ካላችሁኝ ከድንግል ማርያም ነው። እስኪ በሉ ከድንግል ማርያም በሉ። እንግዲህ መልሼ እሷ ጋር አምጥቼ ትምህርቱን እዚህ ላይ ለቋጨው ነው ማለት ነው። ሁለት ክንፍ የድንግል ማርያም አንዱ ክንፏ ሃይማኖት ብያቸዋለሁ። እስኪ በሉ ሃይማኖት ማለት ደግሞ ማመን ነው። እስኪ በሉ ማመን በሉ። በደንብ በሉ እንጂ በማን ማመን? እግዚአብሔር ይስጥልኝ። በእግዚአብሔር ማመን ማለት ተመልከቱ፣ በፍጹም በፍጥረታት ሁሉ ሊያደርጉት የማይችሉትን እምነት የፈጸመችው ድንግል ማርያም ናት። ማን ሁሉ አልኳችሁ? በዓለም ላይ ማንም ሰው ቢሆን ፍጥረታት እንኳን ሊቀበሉት ሊያስቡት የማይችሉትን ማለት ነው። እንዲያው አሁን እኮ በየት ሀገር ነው? አሁን በየትኛው ሀገር ነው ተወልጃለሽ ስትባል ያለ ወንድ መውለዷን ያመነች ሴት ታመጣላችሁ? በሉ ንገሩኝ እንጂ። ይሄንን ለማመን ምን ያስፈልጋል? የሃይማኖት ጉልበት። እስመ ከመዝ አቅመ ሰናይታ ለሃይማኖት። የሃይማኖት ጉልበቷ እስከ የት ነው ብትለኝ እንደ ድንግል ማርያም ነው።